እንዳታሳልፉት። ጤና ይስጥልኝ የጤና ሚስጥር ቤተሰቦቼ፣ ዶክተር ህይወት ነኝ። ዛሬ በጣም ቀላል ነገር ግን ህይወታችንን ሊቀይር የሚችል ሚስጥር ይዤላችሁ ቀርብ ያለው። በየቀኑ እንግዲህ ጠዋት ጠዋት በባዶ ሆድ የሞቀ ውሃ መጠጣት 5 ተአምራዊ ጥቅሞች እንሆ። አንደኛ፣ የምግብ መፈጨት። በቀላሉ ምግብ ስንጠቀም ምግብ በምንበላበት ጊዜ በቀላሉ እንዲፈጭ ያደርጋል። ሁለተኛ፣ ሰውነታችን ከቆሻሻ ያጸዳል። ሰውነታችን ውስጥ ግን የሚጠራቀሙ በርካታ ቆሻሾች አሉ። እነሱ ያስወግድልናል፣ ያጸዳልናል። ሶስተኛ፣ ከክብደት ለመቀነስ ይረዳል። አራተኛ፣ ለቆዳና ጤና ውበት። አምስተኛ፣ ለደም ዝውውር። አዘገጃጀቱ ከተባለ በጣም ሳይፈላ ሞቅ ሲል በባዶ ሆዳችን ጠዋት ጠዋት መጠቀም ነው። ስለዚህ የሞቀ ውሃ መጠጣት 5 ተአምራዊ ጥቅሞች እነዚህ ናቸው። ለዛሬ የነበረ ሚስጥር ይህን ይመስላል። እናንተስ ጠዋት ስትነሱ ምን የመጠጣት ልምድ አላችሁ? ኮሜንት ላይ አጋሩኝ። ይህ እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶ ሸር ያድርጉ። ተጨማሪ የጤና ሚስጥር ለማወቅ ቻናሉን ሰብስክራይብ አድርጉ። ጤና ይብዛላችሁ።